እግዚአብሔር ለምንድን ነው የሚዘገየው? ስለማይወደን ካልሆነ የሚወደኝ ከሆነ በእኔ ማዘን የሚያዝን ከሆነ እግዚአብሔር ለምን ይዘገያል? እግዚአብሔር ለምን ይዘገያል? ወዳጆቼ የመጀመሪያ አንደኛ እግዚአብሔር የሚዘገየው የተሻለ ነገር ሊሰጣችሁ፣ የተሻለ ነገር፣ ተራ ነገር፣ ቀላል ነገር፣ ዝም ብሎ ሃይ ኮፒ የሆነ ነገር፣ የማይረባ ነገር፣ ለክብር ያልሆነ ነገር ሊሰጣችሁ አይፈልግም። ስር ያለ ዋጋ ያለ በሳት ተፈትኖ የሚያልፍ ውድ የሆነ ነገር ለዛሬ ብቻ ሳይሆን ለነገ የሚጠቅማችሁን ነገር ሊሰጣችሁ ይፈልጋል። ሁለተኛ እግዚአብሔር የሚዘገየው በእርሱ ብቻ እንድትታመኑ፣ በእርሱ ብቻ እንድትታመኑ ፈልገው ነው። እግዚአብሔር በሌላ እንዳትታመኑ። ባላችሁ ጊዜ፣ በሞቀ ጊዜ፣ ሁሉ ነገር ሸብረብ በሆነ ጊዜ ስልካችሁ እስኪፈነዳ ድረስ የሚያደነቁሯችሁ ሰዎች ወሳኝ ታይም ላይ በቴክስት አይደለም፣ በሚሴጅ አይደለም፣ በፈለግከው ነገር ብደው በእግዚአብሔር እንድትታመኑ የሚዘገይ። ሶስተኛው ለሌሎች እምነት እንድትሆኑ ነው እግዚአብሔር የሚዘገይ። ደቀ መዛሙርቱን እንደዚህ አላቸው፣ ታምኑ ዘንድ አላቸው። እኔ አሁን በዛ ባለመሆኔ ስለ እናንተ ደስ ይለኛል። ስለዚህ ባላዛር ጉዳይ እምነት ለጴጥሮስ፣ ባላዛር ጉዳይ እምነት ለዮሐንስ፣ እምነት ለያዕቆብ። ሄሎ ያንቺን ጉዳይ ያየ እግዚአብሔር አይጥልም፣ እግዚአብሔር አይረሳም፣ እግዚአብሔር አይተውም ይላል። ሰው ሲያይሽ እግዚአብሔር ታላቅ ነው ይላል። ለመሰል አብርሃምን አንብበ ነው እግዚአብሔር አምላክ ባለቀ ሰዓት እንደሚጎበኝ የገባ። እውነቴን ነው የምነግርህ። እኔ ዛሬ እነግርሃለሁ፣ አንተ ማለት በዘገየብህ ጉዳይ ጋር ለእግዚአብሔር የታላቅነቱ ዲስፕሌይ ትሆናለህ። የታላቅነቱ ማሳያና። አራተኛ ክብሩን ለመግለጥ እግዚአብሔር የሚዘገየው ክብሩን ለመግለጥ። እንደዚያ አልዓዛር ተሞላል። ይሄ የእግዚአብሔር ልጅ በሱ እንዲከብር ነው እንጂ ለሞት የሚያበቃ አይደለም። የአልዓዛር ጉዳይ ለክብር እንደተፈለገ፣ ለክብር እንደሆነ እንደተጻፈ ያንተም መዘግየት ለክብር ነው። እውነቴን ነው። ያንተም መዘግየት ለክብር የቆየብህ ለክብሩን ይገልጥ ዘንድ የመጨረሻው ሐሳቡ እንዲጸና። ሐሳቡ በሰው ልብ ውስጥ ብዙ ሐሳብ አለ፣ የእግዚአብሔር የሆነው ግን ይጸናል ይላል መጽሐፍ። በጣም ብዙ ሐሳብ አለ በሰው ልብ ውስጥ፣ የእግዚአብሔር የሆነው ግን ይጸናል። ብዙ ሐሳብ እኮ ነው የምናስበው። ደግሞ ስናስብ ታውቃላችሁ አይደል? ለራሳችን ብቻ ለምናስበው፣ ለእግዚአብሔር፣ ለሰዎች፣ ጌታን ባገለግል። አሁን አንዳንዶቻችሁ ጌታ ሆይ ባገለግል አባ በቃ ብሮጥ በቃ ሁኔታዎች ይስተካከል እኮ ለምንም እኮ አይደል ወንጌል ባደርስ እንደዚህ ቢሆን ነው እንጂ እንደው መዝናኛ ቢች ዳር ሄጄ በልቼ ጠጥቼ ምናምን እኮ አለ የብዙዎቻችሁ ጥያቄ ነው። ጌታ ሆይ